ባለፈው አንድ አመት ጀነራል ጻድቃንም ጓደኛችን ገጌቾ የሚናገሩ ነገር አንዳንዴ ኮንፊውዝ እያደረገኝ መጥቷል። ለምን መሰለህ? አንደኛ ዲስ አር ስማርት ኢንዲቪጁዋል ካድሬ ነገር አይደሉም። እውቀቱም ብስለቱም ያላቸው ሰዎች ናቸው። የሚሉትን ነገር ደግሞ እንደማያምኑ ታውቃለህ። ግን የሚሉት ነገር ጉዳት አለው። ኤግዛክትሊ የትግራይ ችግር እኮ ከኢትዮጵያ ነው የመነጨው። ከኢትዮጵያ ጋር የተያያዘ እኮ ነው። የአስተዳደራዊ የፖለቲካል ማኔጅመንቱ ፖለቲካው ማኔጅመንት ሽግሩን ማኔጅ ያደረግንበት ሂደት ነው። ኢትዮጵያን ሽግር ማኔጅ እንዲያደርግ ኃላፊነት የወሰደው ጠቅላይ ሚኒስትር ነው፣ አብይ አህመድ ይባላል። በወለጋም ላለው ችግር፣ ጎጃምም ላለው ችግር፣ ትግራይም ላለው ችግር ሜይን ሬስፖንሲቢሊቲ የአመራር ኃላፊነት የወሰደው አካል ነው። በዚህ ንስማማ። the buck stops with the guy on the top። ሌሎቻችን የፖለቲካ ኃላፊነት ሊኖርብን ይችላል፣ ምክንያት ልንሆን እንችላለን። ዋናውን ሰውዬ ከኃላፊነት ነፃ አድርገህ ሌሎቹን ለመተቸት በጣም ከባድ። እኔ የትግራይ ኤሊት ክራይሲስ ውስጥ ገብቷል። የእርስ በርስ ያላቸው ሽኩቻ እውቀታቸውና ብስለታቸውን የጋረደው ይመስለኛል። እና ይሄ ደግሞ ኮንሲኩዌንስ አለው ለትግራይ፣ ለኢትዮጵያም ኮንሲኩዌንስ አለው። ከቆም ብሎ ማየት ያለባቸው እነ ጻድቃንና እነ ጌታቸው ኢትዮጵያን ከአብይ በኋላ ማሰብ መቻል አለባቸው። ትግራይን ከህወሓት በኋላ። ህወሓትና ደብረጽዮን ለዘላለም አይኖሩም። ዛሬ የምናደርገውና የምንሰራው ነገር እነ ደብረጽዮን በኋላ ላለችው ትግራይ ምን አይነት ትርጉም ይኖረዋል? ዛሬ የምናደርገውና የምንሰራው ነገር ከአብይ በኋላ ለምትኖረው ኢትዮጵያ ምን አይነት ትርጉም ይኖረዋል የሚለውን I have huge respect እኮ ኢትዮጵያ ውስጥ አሉ ከሚባሉ ወታደራዊ ብቻ ሳይሆን አካዴሚካሊም ኢንተሌክቹዋሊ ደብዝ ካላቸው ሰዎች ውስጥ ጻድቃን አንዱ ነው። ሻርፕ ማይንድ ካላቸው ውስጥ ደግሞ ጌታቸው አንዱ ነው። እና ይሄ በእልህ አድርገው የሚሄዱበት ነገር የኢትዮጵያን ከትግራይ አልፎ የኢትዮጵያን ፖለቲካም እያወሳሰበ ነው። ምን ኤጀንሲ ያላቸው አሁን እነሱ? እሺ ከአብይ ጋር ሆኖ ከአብይ ጋር ተደራድረው ለትግራይ ህዝብ ፈቀቅ የሚያደርግ ነገር ኮንሴሽን አግኝተዋል? ሲንግል ኮንሴሽን ምንም ነገር አላገኙም። ምንም አላሳኩም። ኢምፓክት እንትን እኮ አይደለም ይሄ የግል ጠብ እኮ አይደለም። የዶና አብይ ደብረጽዮንና አብይ በሆነ በሳንቲም የተጣሉበት ጉዳይ አይደለም። they are more than that። የምናውቀው ስትራክቸራል የሆኑ የትግራይ ጥያቄ አለ። እና ምን ኮንሴሽን አግኝተዋል? እነሱ ብቻ እኮ አይደሉም። አሁን ከኦሮሞ ወገን አብይ ላይ የተለጠፉ ሰዎች አሉ። ኢንክሉዲንግ አሁን ጉለሌ ያለው የሆነ በዳውድ የሚመራው ቡድን ከአብይ ጋር ተለጥፏል። ግን ለኮንስቲትዩንሲያቸው ምን ኮንሴሽን ሰጣቸው? ህዝብ ውስጥ ያለው ጥያቄ፣ የሰላም ጥያቄ፣ የኢኮኖሚ ጥያቄ፣ በክልል ደረጃ ያሉ ጥያቄዎችን ምን ኮንሴሽን ሰጣቸው? ኦኬ የነ ደብረጽዮን ግትር ናቸውን በል፣ እነ መሮ ግትር ናቸውን በል፣ ራዲካል ናቸውን በል፣ እነ ዳውድና እነ ደብረጽዮን እነ እንትና ደግሞ እነ ጻድቃን ደግሞ ሞዴሬት ናቸውን በል። has Abiy considered a thing to this moderate? እንዲያውም በተቃራኒው ነው። አብይ ሪስፖንድ የሚያደርገው ለጠመንጃ ብቻ ነው። እስካሁን በነገራችን ላይ በተመለከት ነው ሲያዋርዳቸው ነው እንጂ የምታየው እና አብይ ድሮ የህወሓት ኦፒዲዮ ነበሩ። እነ ጌታቸው ደግሞ አሁን የአብይ ኦፒዲዮ እኮ ነው። እኔ ኦፒዲዮ የሚባል ነገር አሉ። ደግሞ ኦፒዲዮ ስል የኦሮሞ ድርጅት ስለሆነ ብቻ ሳይሆን አይመቸኝም። እኔ ህዝቡን ወክሎ ያንን ህዝብ ለዛ ህዝብ የዛን ህዝብ አቋም በጣም ሳይወጥረው ሎሌ ሳይሆን ግን የሳን ህዝብ አቋምና ፍላጎት የሚያንጸባርቅ ሰው ነው የሚያስፈልግ። አሁን እኮ ከአብይ ጎን ጌታቸው የሚናገሩ እኮ ነሽ ማለት አይናገሩ it has become like weird። እና ምንድነው እንትን ፈጠሩ አላስፈላጊ በእኛም ላይ ራሱ ጫና እያመጡ መጣ እኮ። ምክንያቱም እንደዚህ ትላንት ሲዋጉት የነበሩ ሰዎች እንደዚህ እያሞጋገሱት እናንተ ደግሞ ወንድማችሁን ትቆጣላችሁ ምናምን እየመጣ ነው ሄደው